አሰላሙ አለይኩም ወራህመቱላሂ ወበረካቱ። በሳውዲ አረቢያ የምትኖሩ ሞባይል ሲም ካርድ ተጠቃሚ ከሆናችሁ እነዚህ ኮዶችን ማወቅ በጣም አስፈላጊ ነው። ኮዶቹን አሳያችኋለሁ። ከዛ በፊት ግን ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ። እንዲሁም ነባሮቹ ላይክ እና ኮሜንት እያደረጋችሁ አብራችሁን ሁኑ። እሺ የግዴታ ማወቅ ያለብን በመጀመሪያ ደረጃ ምንድነው? ስልክ ቁጥራችንን ለማወቅ ኮከብ 222 መሰላል አድርገን ስንደውል ስልክ ቁጥራችንን ማወቅ እንችላለን ማለት ነው። ሌላው ምንድነው? ሂሳብ ለመሙላት ስንፈልግ ኮከብ 1400 ኮከብ አድርገን ከዛ ካርድ ላይ ያለውን ቁጥር ከሞላን በኋላ ከዛን መሰላል አድርገን ስንደውል ካርዱ ይሞላል ማለት ነው። እሺ የሞላነውን ካርድ ደግሞ ሂሳባችንን ለማወቅ ወይም ቀሪ ሂሳባችንን ለማወቅ ምንድነው የምናደርገው? ኮከብ 1411 ካረግን በኋላ መሰላል አድርገን ስንደውል ቀሪ ሂሳባችንን ማወቅ እንችላለን ማለት ነው። እኔ ጋር ስላልሞላሁት 00 ነው ማለት ነው። ሌላው ምንድነው? የዳታችንን ቀሪ ሂሳብ ለማወቅ ኮከብ 1411 ኮከብ እናረግና ከዛን አንድ መሰላል አድርገን ስንደውል የዳታችንን ቀሪ ሂሳብ ማወቅ እንችላለን ማለት ነው። እንደዚህ ሌላው ደግሞ ምንድነው? ወደ ሌላ ሰው ሂሳብ ለማስተላለፍ ከፈለግን ኮከብ 123 ኮከብ እናደርግና ከዛ የምናስተላልፍለት ሰው ስልክ ቁጥር 05 ብለን ጽፍና ቁጥሩን ከጻፍን በኋላ ኮከብ እናደርግና የምንልክለት የክሬዲት ወይም ደግሞ የሪያል መጠኑ እንጽፋለን ማለት ነው። እዚህ ጋር ለምሳሌ 10 ከሆነ 10 አድርጌ መሰላል አድርጌ ስደውል ይሞላለታል ማለት ነው ለዛ ሰው። ሌላው ምንድነው? ቋንቋ ለመቀየር ከፈለግን ኮከብ 1100 ካረግን በኋላ መሰላል ስንደውል የምንፈልገው ቋንቋ አረብኛ ወይ እንግሊዘኛ መቀየር እንችላለን ማለት ነው። ሌላው ምንድነው? መደዋወያ መጃን ለመግዛት ከፈለግን ሜሴጅ ውስጥ እንገባና ሜሴጅ ውስጥ ገብተን ሜሴጅ ውስጥ ከገባን በኋላ እዚች ጋር እቺኛዋ አለች አይደለ? እቺን ተጭነን እንገባና ከላይ 1100 እንጽፋለን ማለት ነው። ከዛ ከታች እዚች ጋር ከታች 8800 ብለን ሴንድ ስንለው የደቂቃ መደዋወያ መጃን ማግኘት እንችላለን ማለት ነው። ይሄው እዚህ ጋር ልኮልኛል። ስለዚህ የምፈልገውን እንደዚህ መርጬ ናሽናል ሚኒት ዴይሊ በንድል 25 ሚኒት ቫላይድ ፎር 1 ዴይ ሰር 3 ቱ ሰብስክራይብ ሴንድ 25 ቱ 1100 በቃ እንደዚህ እያማረጥን መግዛት እንችላለን ማለት ነው። ሌላ እዚሁ ላሳያችሁ የምፈልገው ምንድነው? የኢንተርኔት መግዛት ከፈለግን ልክ እንደዚሁ ተመሳሳይ ነው። እዚህ ጋር ከላይ 1100 ላይ ነው ያለሁት አሁን፣ ወይም እንደገና ጽፌ ላሳያችሁ 1100 ከላይ ከጻፍኩኝ በኋላ ከታች መጣና ከታች እዚች ጋር 444 ጽፍና ሴንድ ስለው
የኢንተርኔት አማራጮችን ይመጣልኛል ማለት ነው። ከነሱ የምፈልገውን መርጬ መግዛት እችላለሁ ማለት ነው። ይሄውና የምንፈልገውን የሚያዋጣንና እንደ አቅማችን መግዛት እንችላለን ማለት ነው። ስለዚህ ስለተከታተላችሁኝ አመሰግናለሁኝ። ስለ ሞባይል ሲም ካርድ ያልገባችሁ ነገር ካለ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ። በሌላ ጊዜ ቪዲዮ መሰራበት ይሆናል። በሌላ ጊዜ እስከምንገናኝ ድረስ ቻው ቻው።